ውድ የዳኘ ሰርጎ ሚዲያ ተከታዮች ዛሬ ደግሞ በደብረ ማርቆስ ወይም ደግሞ በኢትዮጵያ ስማቸው በጣም እጅግ የሚወደድ የሚከበር እሳቸውን በህፃን አዋቂ ሳይባል ሁሉም የሚያውቃቸው ሰው ናቸው እና እሳቸውን አቅርቤያለሁ። ወደ እርሳቸው እሄዳለሁ። እንዴት ነው? ሰላም ነዎት? እግዚአብሔር ይመስገን ሰላም ነው። እስኪ እንግዲህ እኔ ከማስተዋወቄ በፊት መቼም እርስዎን የማያውቅ ሰው የለምና ራስዎን። አመሰግናለሁ በጣም አቃቤ ሰላም ቆምጫ አምባው ይልማ የምባል በኢትዮጵያ በጎዛመን ወረዳ ማጃንገታም ቀበሌ 1933 ዓ.ም ማጃንገታም ቀበሌ ከአባቴ ከፍተወራሪ አምባው ይልማ ነጮ ከእናቴ ከወይዘሮ ኤልፍኔ አለም ነው የተወለድሁት። እነሱ ወዲያውኑ ከዚያ ስወለድ ማጃንገታም ጊዮርጊስ ቀበሌ ጎዛመን ወረዳ ማለት ነው። እዚያ ነው የተወለድሁት። እዚያ ስወለድ ወንድሜ መንግስቴ አለማየሁ ይባላል። የእናቴ ልጅ ነው። ሲወለድ አላየሁ፣ ሲረገዝ አላየሁ። ድብን አድርጎ ተኳሽ መንግስቴ አለማየሁ እየተባለ ስሙ ጠራ ነበረ። ያው ሙጤ አቦ ነው አገሩ፣ አቦ ናቸው። እዚያ ነው አገሩ። እሱ ወዲያውኑ የለም እኛ ዝም ብለን ተኩስ በረሃ ነው እንጂ ሌላ ነገር አናውቅም፣ ትምህርት ቤት ይገባል ሲል ከቆየ በኋላ ትምህርት ቤት አባቴ ፊታውራሪ አምባው ይልማ ማጃንገታም ቀበሌ ጥንብር የምትባል ጎጥ አለች። እዚያ ናቸው አባቴ ያሉ። ከዚያ አባቴ በበቅሎ ይዘውኝ ሄዱ። ትምህርት ቤት መርጌታ አስራት የሚባሉ ቁንድማ ሚካኤል መምህር ነበሩ። ለሳቸው እንዲማርልኝ ያመጣሁት እኛ አንማርም ብለን በረሃ እኛ አውሬ መግደል፣ አውሬ ማደን፣ ሌላ ነገር ማድረግ እንጂ እንደው ቤታችን ላይ ማንም መጻፍ የሚችል የለም እና እንዲማር ነው ያመጣሁት አለና አባቴ ያስተዋወቀኝ። እዚያ ትምህርት ቤት ማጃንገታም ገባሁ። እርጀታ ጥበቡ ይይስ የሚባሉ ነበሩ። እሳቸው ዘንድ ገባሁ። እዚያ ዳዊት ጾመ ድጓ ያንን እንደጨረስኩኝ ትምህርቴን እንደገና ደግሞ አቋርጬ ደግሞ ሌላ በእርሻው ክፍለ ኢኮኖሚ ወደ ግብርናው ስገባ ከዚያ ደግሞ እንደገና መልሰው አወጣው። ያው ትምህርት ቤትም ገባሁ። ትምህርት ቤት ጥሩ አርጄ ከተማርኩ በኋላ መዝሙር የሚባል አለ ድጓ ውስጥ መዝሙሮችን ብቻ ማህሌት ሲቆም የሚጸለዩትን እነዚያን ብቻ እያስተማሩ እዚያ ቆየሁ። ከዚያ በኋላ እንደገና ደግሞ ወደ ዘመናዊ ትምህርት ቤት ደግሞ ማጃንገታም ገባሁ። ማጃንገታም ጊዮርጊስ። እስከ ስንት ተማሩ? ማጃንገታም ማጃንገታም አንድ ጊዜ ያን ገብርኤል፣ አንድ ጊዜ ማጃንገታም፣ አንድ ጊዜ ደግሞ ተሻገሪ ወንበል ኪዳነ ምሕረት የምትባል ማቻክል ወረዳ ናት። ያው ታውቃታለህ። እንደዚያ ሰወራጭ ተቆየ በኋላ መደበኛውን ትምህርት በሚገባ እዛው ተመልሼ ማጃንገታም ገባሁ። እዚያ ከገባሁ በኋላ ያው እስከ 8ኛ ክፍል ድረስ ተምሬ ከዚያ ደግሞ አቋረጥኩ። ደግሞ ተመልሼ ደግሞ ገባሁ። እዛው ነው የተማሩት እስከ 8? ማጃንገታም ነው ደብረ ማርቆስ ነው የተማሩት እስከ 8? እስከ 8 ደብረ ማርቆስ ነው። ንጉሥ ተክለ ሃይማኖት አይደል? ማነው እዛ ንጉሥ ተክለ ሃይማኖት ትምህርት ቤቱ ይሆን እንጂ ሁለተኛ ደረጃው ላይ አልደረስኩም። እና እኛ እንደደረሱ መርጌታ ይርሳው ማናስበው የሚባሉ ማጃንገታም አይነ ስውር ነበሩ፣ ዘመዴ ናቸው። እዚያ ገባሁ። እሳቸው በጣም ጥብቅ ሰው ናቸው። እዚያ ስማር ከቆየሁ በኋላ እንደገና ደግሞ ያው ሙጤ ወንድሜ ወሰደኝ። ወንድሜ ዘንድ ቆየሁ። ተመለስኩና እንደገና ደግሞ ትምህርት ቤት ገባሁ።
እንደምንም ብዬ እስከ 10ኛ ክፍል ድረስ መርጌታ አበበ ካሳ የሚባሉ ማጃንገታም የተወለዱ እሳቸው ወንበም ኪዳነ ምህረት ነበሩ። እሳቸው ዘንዳ እስከዚያ ድረስ ተማርኩ። ያንን ከተማርኩ በኋላ እንደገና ደግሞ ከትምህርት ቤት ወጣሁኝ እና ተመልሼ ሙጤ አቦን የሚባል እዚያ ሄድሁኝ። እዚያ ቆይቼ እንደገና ደግሞ በተልእኮ ትምህርት ገባሁ። እንግዲህ እንደዚያ ሳረግ ከቆየሁ እስከ 12 ተምረዋል። እስከ 12 ተምሬያለሁ። እንደዚያ ሳረግ ከቆየሁ በኋላ በመጨረሻ ደረጃ ያው ትምህርት ቤት ውስጥ ደግሞ በጣም እንደው ይሄ ደህና የሚማር ነው በደንብ አስተምሩት አለና አባቴ። ወንድሜ ገለዋ አንበው የሚባል ነበረ። እሱ ደግሞ ያው ፖለቲካ ትምህርት ቤት እንድገባ ተደረገ። ትምህርት ቤት እያለሁ ፖለቲካ ትምህርት ቤት ደግሞ እንድገባና እንድማር እንዳውቅ ተደረገ። ያ ፖለቲካው ምንድነው? ፖለቲካውን ወደውት ወይም ደግሞ ፈልገውት ይጠቀምበታል ብለው ሳይሆን ያው ለመደበኛው ትምህርት ያገለግለዋል ተብሎ ነው የገባው። እዚያ ተገባሁ በኋላ እንዲያግዝዎት ማለት ነው። እዚያ ተገባሁ በኋላ እንደገና የፖለቲካው ትምህርት ቤት ተጠናክሮ መደበኛ ትምህርት ቤት ከገባሁ በኋላ እንደገና ፖለቲካ ትምህርት ቤት ደግሞ ገባሁ። እዚያ ገብቼ እውነቱንም ጭፍን የነበርነውን ያንን ሲያነቡልን ያ እየተፍታታን እያወቅን መጣን። በትምህርት ሲታገዝ እያወቅን መጣን። በእርሻው ክፍለ ኢኮኖሚም በሌላውም በመሰረተ ትምህርቱ ያው ቅድም ጠቅሰው ነበረ። በዚያም ገና እየተጠናከርን ሄድን። በመጨረሻ ደረጃ ያው በፖለቲካው ገፋሁበት። በመጨረሻ ደረጃ ወደ ማረሚያ ቤት ገብተው በመጨረሻ ደረጃ በወታደርነት ተቀጠሩ። በወታደርነት ሲቀጠር ማረሚያ ቤቱ በጣም ትኩረት ሰጥቶ ያስተምረኝ ጀመረ። እንዲያውም በትርፍም እንድማር የቀለም ትምህርቱንም ይሄ ማንም መጽሐፉንም ማርክሲስት ሌኒኒስት ፓርቲ ነው የሚባል የዛን ጊዜ ስሙ የሚጠራ ያንንም እንዳነብ ተደረገ። ያን እያነበብን እንደዚያ እያልኩ ቆይቼ ቀጥታ ማረሚያ ቤቱ ያው የልማት እንትን አለ። የልማት ተጠሪ አደረገኝ። ብዙ ሽመት ነው የሰጠሁት ማረሚያ ቤት። ምንድነው የተለያዩ ስራ ሰርተዋል። ብዙ ነው። ኋላ ምንድነው ልማት ስራ አንደኛ እስረኞችን ከጥፋት እንዲድኑ ህግ ጭምር ማስተማር፣ ህግም እማራለሁ። ሌብነትም እንዳይስፋፋ ህግም እማር ጀመረ። በዚያም እያለፉ በቃሌ ማነው እንትን የሰንበት ተማሪ ነው የሚባል የቆሎ ተማሪ ነው የሚባል በቃሌ ሁሉን ነገር ይዘው ጀመረ። ኋላ እንዲያ ሲባል የሰበካ ጉባኤው እና የእስረኞች ጉዳይ ኃላፊ ሰበካ ጉባኤው አንዳንድ ቃለ ጉባኤ ነው የምጽፍላቸው እያቀነባበሩ። በህግ ሙያም ጎበዝ ስለነበሩ በህግ ሙያው ደግሞ ያው ህግ እየጠቀሙ በዋስ የሚፈታውን በዋስ የወንጀለኛ መቅጫ ስነ ቁጥር 63 መሰረት የዋስ መብቴ እንዲጠበቅልኝ የተጠቀሰብኝ የክስ አንቀጽ የዋስ መብት ስለማይከለክልም ይሄ ሁሉ እየተረጎምኩ እየፈታሁ ጽፍ ጀመር። ከዚያ ወዲያም ሁሉም ለመደው። እኔ ደግሞ ሰው መርዳት እወዳለሁ። እንደው ገንዘብ ብቻ መልቀም ሳይሆን
ሰውየው ብጽፍለት ፍርድ ቤቱ የዋስ መብቱን ይጠብቅለታል ወይ ይቀበለዋል ወይ አይቀበለውም ወይ የሚለውን ደግሞ ህጎች ዛሬም አሉ ማሳየት እችላለሁ። አሁን ስንጨርስ እየለመድሁት ሄድሁ እንዲያ ስል ህጉን መማረው ጀመረ። በዚያም ደግሞ ያው ጠበቃ ሆነ። ጠበቃ ሲሆን ብፁዕ አቡነ ማርቆስ ይባላሉ። የኛ የሀገራችን ሰው ናቸው። እሳቸው እንደው ዝም ብለው አቃቤ ሰላም ቆምጨ የሚል ስም አወጡልኝ። ከዚያ በኋላ መስሪያ ቤቱም እሳቸውን ደግፎ ያንን ስም አወጣልኝ። በመጨረሻ ደረጃ የጥብቅና ፈቃድ ሁሉ ከወጣ በኋላ ያው ጥብቅናውን እየሰራሁ ቅዳሴም ዲያቆን ነበሩ። ዲቁና ማዕረግም እየሰራሁ ጥሩ ነው። የህጉ ራሱ አንተን ጥሩ ትትና ይሰጣል። አዲስ አበባም ሄደው የህግ ትምህርት ተምረዋል? አዎ የካቲት 66 የካቲት 66ም አዎ 3 ወር ከተማርሁ በኋላ እንደገና ደግሞ እንዳይወጡ እየተባሉ አዎ ፈልገው ስለሚወደውት በጣም ነው ጥያቄ ይቀርብልና ጥያቄ ሲቀርብ ሳቀርበው ሁሉም መምህራኑ ሁሉ በቃ ያው ይደሰታል። ትላንትና ጀነራል ዘለቀን እንዳያቸው እኔን አቅርበው በሚጠይቁት ጥያቄ በሚሰጠው መልስ ሁሎችም ይደሰታሉ። እንደዚያ እየተባለ ቆየሁ። በመጨረሻ ደረጃ ያው ልማት ስራ ነው የምሰራ። ይወዳሉ በጣም የሚታወቁ በደንብ በልማት ነው አብዛኛው ልማትና በጎ ስራ። ለምን ነው እንደምታረጉ ቄሶችንም ሳይቀር መገሰጽ? ለምን ነው ህጉ አይፈቅድም። እኛ ቃለ ዓዋዲው አይፈቅድም። ይሄ የምንወጣው የምንወርደው ሁሉ ደግ ነገር ለማምጣትና ህብረተሰቡን አስተባብረን ለመለወጥ ነው። ደህና ሰው እንዲሆን እንዲተዛዘን አካልና አእምሮውን አስተባብሮ በአስተሳሰቡ የነቃ በሞራል የጠነከረ በዲስፕሊን የተገነባ ለማህበራዊ ኑሮ ብቁ ሆኖ እንዲገኝ ነው እንጂ መደባደብ ማለት እንደዚህ ማለት ለምን ነው የሚለውን እንናገራለን። ይሰሙኛል፣ በጣም ነው የሚሰሙኝ። እና ማስታረቅ ነው ደግሞ የጣሉ ሰዎች ማስታረቅ ነው። አጥቢያ ዳኞች ነበሩ። አቶ ጎሹ የሚባሉ ሰውዬ ነበሩ። የማጃንገታም ተገዥ ናቸው። የደብሩ ሰፊ ነው ታውቀዋለህ ሀገሩ። እና የዚያ ጸሐፊ ያደረጉኝ እኔን ቢሮ ለኃይለ ሥላሴም ይጻፉ ተብለዋል በ18 ዓመቱ። አዎ እና ያ ጽሁፌ ደግሞ የመጀመሪያ ቁም ጽሁፍ ነው። ልክ እንደ ጾመ ድጓው እንደ ዝማሬ ማሲቱ እንደ መቅድሙ ቤተክርስቲያን እንደሚጻፉት እንደነዚያ ቁም ነበረ። በኋላ ግን እኔ እየቸኮሉ ምን ያደርጋል እኔ ካነበብኩትና እንደዚያ ሆነ እንጂ ጽሁፍ በጣም ጥሩ ነው። ያውም መርጀታ ጥበቡ ይይስ የሚባል የቤታ ነው ሀገሩ። እሱ ሸልሞኛል። ዳዊት እንደመጣች ነው ኃይለ ሥላሴ ዳዊት የምንላት እሷ እንደመጣች ያችን ሸለሙኝ። ይጠሩኛል። ፈታሂ ነው የሚለኝ ስሜን ቆምጫ አይለኝ። እንግዲህ ፈታሂ የሚለው ስም ምን ማለት ነው? ፈታሂ የሚለው ስም አቡነ ማርቆስ ያወጡልኝ ነው። ፈታሂ ማለት ያው መፍታት ማለት ነው። ችግሩን መፍታት ማለት ነው። ችግር መፍታት ችግሩን መፍታት ነው። እና እንደዚያ ስንል ለመድኩት ሁሉን ነገር እነዚያም ለመዱ እና ጥሩ ነበር። ገቢም ጥሩ ነበር የምናስገባ። አሁን እዚህ ማጃንገታም ጊዮርጊስ እውነት ለመናገር ጥሩ ገቢ ነው ያለ። ካህናቶችም ጥሩ ናቸው፣ ልማት ይሰራሉ። በጣም ጥሩ ነው። በጣም ደስ የሚል ነገር። ከሁሉም በላይ ደስ የሚለኝ ነገር ቢኖር እኔ አንተ ሀገር ማቻክል ወረዳ አስተዳዳሪ ሁኜ በቃ ቤተክርስቲያኖችንም በ1971 ነው ወረዳ አስተዳዳሪ ሆኖ የተሾሙ አይደል? አዎ በዛን ጊዜ ነው። እና
ቤተክርስቲያኖችንም ማደስ መስራት፣ ባለሙያዎችን ማምጣት፣ ከባለሙያዎች ጋር መነጋገር፣ ካህናቱም ደግሞ ዲያቆናቱም ቀሳውስቱም ሆኑ ከፍቅር በስተቀር እንደዚህ ጠብ የለም እና እንደዚያ እያለ ብዙ ልማት ነው ይሰራል። ስቴዲየም ሁሉ አሰርተዋል። ስቴዲየም ሁሉ አሰርተዋል እና ደብረ ወርቅ 500 ሺህ ብር አለ ብለው ግን ጆጋ አልነበረም። ሰው ስለሚወደውት አሰባስቦ ነው ያሰራልዎት። ይሄን ያስታውስታል? ኧረ ምን ደብረ ወርቅ እናርጅና ወጋ ወረዳ ብታይ ደብረ ወርቅ እውነቴን ልንገርህ ያልተሰራ ልማት የለም። የአምራቾች የህብረት ስራ ማህበር ማቻከል ልዩ ነው። በቃ ደግሞ እውነት ልንገርህ የትም ቦታ ይሁን እንግዲህ እኔ ሀገሬ ማጃንገታም ነው። አንተ ሀገርም ቢሆን ጠቅላላ ማቻከል ሀገሬ ነው እንዳለ ጎፍጭማ ተክለ አልፋ ብትለው ምን ብትለው እንዳለ ይሄንን ባላምበራስ ይዛው ሁላ ተካፋዮች ናቸው እነሱ ሁሉ እና ብትለው ያን ሁሉ ውሃውን በመገደብ ቤተክርስቲያኑን በመስራት አምራቾችን የህብረት ስራ ማህበር በማቋቋም ብዙ ልማት በማቋቋም ልዩ ነው። በጣም ልዩ ነው። አሁን እንትን ሞጣ ጊዮርጊስ ሞጣ ብታይ ልማትን ያልሰራሁበት ቦታ አታገኝ። እውነት ነው። ይሁን ወፍጮ እንኳን ለማሰራት የ3 ሰዓት መንገድ በእግሮ ሄደዋል። አሰርተው በእግሮ ሄደው ነበር። ያስታውሳል? እጃለሁ። የት ሀገር ነው? ወፍጮ ነው። ምን ያልተሰራበት አለ ደግሞ? ቦታው ነው። ማቻከልም ተሰርቷል። ሞጣም 2-3 ተሰርቷል። ምን ያልተሰራበት የለም። እና ምንድነው ህዝቡ ገንዘብ ይዋጣል። አያጠፋም፣ አይባከንም። ገንዘብ ቁርጠኛ ነው የሚል የሀገሬ ሰው ነው እንግዲህ። እና እንዳሉትም እነሱ ገንዘብ ከጠፋ ሰውዬ ወዲያው 24 ሰዓት ይታሰራል፣ ቃል ይሰጣል፣ ያምናል። በላውን ተዘመድ ተወዳለ ክፈል እንደምትል ከሆነ ከብቶች መጫራታ ተሽጦ ቤት ተሽጦ ገንዘቡ ይሆናል እንጂ እኛ አንቀሰፍም። አንተ ባጠፋ ስንለው ሰው ይከፍልለታል። ሀገር ማቻከል ደግሞ እንደምታየው ሀብታም ነው። ሞጣ ሀብታም ነው እና ከሀብታቸው የተነሳ እኔ ደግሞ ቶሎ ነው የማቅድ። እንደ ቶሎ ብለን ነው የምናቅድ። ቀድሞ ማለት ነው። አዎ ቀድሜ ነው የማቅድ። ከዚያ እሺ ይላል። እንጨት የሚሰጠው እንጨት ይሰጣል። እንጨት የሌለው ደግሞ ምን ይላል? እነዚህ ትልልቅ ሰዎች ደግሞ ገንዘብ አላቸው፣ ቆጣቢዎች ናቸው እና በጣም አስደስቶኝ ነው እስካሁን ድረስ እወደዋለሁ። በብዙ ሀገር መንገድ አሰርተዋል። በጣም እንደገና ቤተክርስቲያን ሁሉ አሰርተዋል። የደብረ ማርቆስ ቤተክርስቲያን ራሱ አሰርተዋል ነው የሚባል እና ለሱ እስኪ የሚሉኝ ነገር ካለ ደብዳቤውን ቆይ ይሰጣል አለ እና ምንድነው ምስክር ወረቀቱን ጳጳሱ ናቸው ፈርመው የሚሰጡን እና በጉባኤ ነው ሁሉም ዲያቆናቱም ሁሉም ተሰብስበው ማን ይሻላል ይህን ስራ ማን ይስራው ሲባል የመጀመሪያ የሰበካ ጉባኤው አባል ነኝ፣ ተመርጫለሁ እኔ እና ዲያቆን ነኝ፣ ተመርጫለሁ። ሁለተኛ ደረጃ ደግሞ አገሬም ጭምር ነው። አሁን ይሄም ነገር ሁሉ እንደው ማዶ እንኳን ሞጣ ሂጅ ተሻገሬ እንኳን ራሱ ሞጣ ጊዮርጊስ ሁለት እጁነት ወረዳ ራሱ እምለው ሁሉ ልክ እንዳገሬ ነው የሚያይ። እንዳገር ስለሚወደዱ እንዳገር ነው የሚያይ። ዲያቆናቱም ቢሆኑ ብቆጣቸውም ለኛ ለስራው ብሎ ነው ለስራው ብሎ ነው የሚሉ እንጂ ምንም አይሉ እና ደግሞ ሰርቆ አምልጦ የቀረ የለም። በጥይት ወይም ደግሞ በማስፈራራት ሳይሆን በፍቅር ነው የሚመልሱት ይባላል። ሌባ ራሱ ሲያምል በፍቅር ነው። ሰብሮ ከሄደ በኋላ ተጸጽቶ ብቻውን ይመጣል። ተመልሶ ወይ ሽማግሌ ይመጣል። ምን አይገለኛ ይደበድበኝ ምን አይለኝ ምን አይልም ያሉ አብረውት ይመጣሉ። ለምን ነው የጠፋህ? መጥፋትህ እኮ አንድ ወንጀል ነው ራሱ። ህግ ነው ያሰረ ህግ ጥሰህ ነው እንደዚህ ይሆን ብለዋለሁ። እስተሳት ነው እንጂ ምናምን ነው እንጂ ይላል። ሰውም ደግሞ
በቃ ዝም አይልም። ሰውም ቢሆን ተቆጥተን ብናመጣው ምንድን ነው ብለው ጠይቁኛል። አምጡት እንጂ ይምጣ ነው። እና ለምሳሌ መለሰ ተበጀ የሚባል ሞጣ የለየለት ሽፍታ ነበር። ቢዊ ነው። እኔ ቢዊን ወረዳ አስተዳዳሪ ሁኜ መሳሪያ ሁላ አስታጥቄ ገና አርጄ ጥሩ ልማት እየሰራ ሽፍቶችን እየያዘ ምን እያለ ደህና የሚያገለግል ከዚያ ተጣላና ገደለ ሰው። አግባ ብለው እምቢ አለ። ግባ አታመልጥም፣ እኔ ማደኛ አውጥቼ በአንድ ቀን እገልሃለሁ አስገድልሃለሁ ልኬም ቢሆን ብለው እምቢ አለ። እዚያው 8 ሆንና ያዝ ነው። መታኮስ ይችል ነበር። በእኔ መተኮስ ይችል ነበር፣ በወታደሩ መተኮስ ይችል ነበር። እጁን ሸርቦ ከገባ በኋላ በዋስ ልውጣ አለኝ። 222 ነው የሚጠቀስብህ የወንጀለኛ መቅጫ ሕግ። ሰው በመግደል የተከሰሰ ሰው በዋስ አይለቀቅም። ሲወጥ ጠፍቷል እና ዝም ብለህ ጠብቅ እፈታሃለሁ አልኩት። አልተፈታም። ለመስበር ሞከረ፣ አልሆነለትም። እኛ ደግሞ በመስጠት ጠብቁት፣ አትለዩት፣ አለዘበኛ አትልቀቁት እለዋለሁ ያን ማረሚያ ቤቱን አዛዥ። እንደዚያ ሲጠበቅ ኖረ። በመጨረሻ ደረጃ ሞከረ መስበሩን፣ ተያዘ፣ ተመልሶ ገባ። በመጨረሻ ደረጃ ያው ስርዓቱን ሳያደርስ ቅጣት ተወሰነና የታሰረው በቂ ሆኖ ተፈታ። እና እንደዚያ እያደረግን ነው እንትን የምንላቸው እንጂ መንግስቱ ኃይለማርያምን በጣም ይወዷቸዋል ይባላል። አዎ። እስኪ ከእሳቸው ጋር ስንት ጊዜ ነው የተገናኙ? መጠው ሰውን ለማግኘት ሁሉ ሞክረዋል ይባላል። ኧረ እንትን ነው እሳቸው ምንድን ነው እሳቸው ደጋግሜ ስለማነሳና ጓድ ፕሬዚደንት ጓድ ሊቀመንበር እንዳሉት እያልሁ ደጋግሜ ስናገር ያን ሁሉ ይሰማሉ። ያ ደግሞ በሬዲዮ ይተላለፋል። በሬዲዮም ቢሆን ይሄ እንዲሆኑ እላለሁ። ይሄ እንዴት ተሰርቶ እንደዚያ እላለሁ። እንግዲህ እኔ ሁለት ልጅነት እና ሞጣ መስራት ማለት ያው እነዚህ ሲሳን ምድር እንደ መስራት ነው። ያንን ሁሉ ይሰማሉ። ሁለተኛ ደረጃ ደግሞ ሽፍቶች ይገባሉ። ገሎ ተጸጥቶ ይገባል። አባቱን ወይ እናቱን ወይ ወንድሙን ይዞ ይገባል። ያ ይነገራል በሬዲዮ እንዲያርጉ እየተባለ። አዎ እንዲያርጉ የነበረው ራሱ ተጸጽቶ ያለ ምንም አጃቢ ማንም አጃቢ ሳይኖር እጁን ሰጥቷል እንላለን። አዎ ያን የሚመጡና ኢንተርቪው ያደርጉታል። እንዴት ነው የገባ? ተደብድቦ ነው? ንብረት ተይዞ ነው ወይ? ዋስ አምጣ ተብሎ ነው ወይ? ተገርፎ ነው ወይ ሲሉ የለም እኛ ለምን ንብረትን አለን እሱን እሱ እያለ እሱ ራሱ ገባ። እኔ መንግስት በድያለሁና ይቅርታ አድርጉልኝ ነው ያለ እንላለን። በቃ ይገባል፣ ይሰማለታል። ያ ደግነ ያ ደግኔ እኔ የተናገሩት ነገር ራሱ ወዶ ነው የገባ። እኛም ደግሞ ሲገባ ሳያስቸግር በራሱ ፍላጎት ነው የገባ እንጂ እንላለን እንጂ እንደዚያ ነው። ብዙ ሽፍታ ገብቷል። ፈንታምሩ የሚባል ነበር፣ ከበሲያና ትባላለች። የጠነጠነ ነው። እኔ ገና ከመሄዴ በፊት የወጣ ነው። እኔ ስገባ ግን ገባ። 15 ሆኖ በአጃቢ ነው የገባ ወደ እስር ቤት። አሁን መጣ፣ እጁን ሰጣ። አላ ለምን ነው ማነው ግባ ያለ? ማን የነገረ? ከፖሊስ አትገናኝ፣ ከተራ ወታደር ጋር አትገናኝ፣ ከዚያ ጋር አትገናኝ። ማን ነው? እንደው ሂድ አለኝ። በህልሜም በምንም አየሁ። ሰውም ግባለኝ፣ ሰውም መከረኝ። መጣሁ። ምን አይሉኝም በዚህ መጣሁ አለ። ገባ። በፍቅር ስለሚያመጡ እሱ በቀጥታ ምንድን ነው የተባለው? በምረታ ነው መንግስት የለቀቀው። አንደኛ ማንም ሳያስገድደው ነው የመጣ። ሁለተኛ ደረጃ ደግሞ መንግስትን በድያለሁ፣ የበደልኋቸውን ሰዎች ካሳም ክፈል ከተባሉ እከፍላለሁ፣ ስጡኝና የምለምንበት ንብረት እያንኳኳ ያንን ስጡኝና ለምኜ እከፍላለሁ አለ። ያንን ለምኖ ከፈለ። መንግስት ለቀቀው፣ ፈታው። ከተፈታ በኋላ እሱ ደግሞ እንደ ሽፍታ መያዝ ያዘ፣ ሌባ መያዝ ያዘ። ሰው ይወደዋል በጣም፣ ሰው በጣም ያከብረዋል። እኛንም ረዳን።
እኛም ረዳት አገኘን እና ጥሩ ነው። እንግዲህ እውነት ለመናገር እኔ በኦሮሚያም በሁሉም ሀገር የወረዳ አስተዳዳሪ ሆኜ ተዛውሬ ባልሰራም ሀገር ጎብኝ እየተባልኩ እሄዳለሁ። እዚያ ሄጄ ስጠይቅ የኛ ሀገር እስረኛና የዚህ ሀገር እስረኛ የተለየ ነው። የኛው አንዳንዶቹ ናቸው አለመማር አለማወቅ የሚገሉ እንጂ ብዙ አይገልም። እንዲያውም ሀገር ለቆ ይሄዳል። ያው እዚያ ኦሮሚያ ሄዶ 5 ዓመት 3 ዓመት 4 ዓመት እየቆየ ይመጣል እና የዚህ ሀገር እስረኛ ይህን ያህልም እንደው እንትን አይልም እና ትንሽ እንደው ጠላት ጣሊያን የኖረበት ሀገር ስለሆነና እዚያ የቆዩ ካልሆኑ በስተቀር ዛሬ ጨካኝ የለም። አሁን ነው እንደገና እየፈራን የመጣን አሁን ነው እንደው አንዳንድ ነገሮች የሚነሱ እንጂ ደህና ነው። አስተዳዳሪ በነበሩበት ሰዓት ላይ መሰረተ ትምህርት ያልተማረ እንዲህ ብለዋል ይባላል። ያስታውሱታል? ሰው ነው ዝም ብሎ የሚል መሰረተ ትምህርት ያልተማረ ቡዳ ነው ብለዋል ይባላል። እናንተ ሳትሆኑ ራሱ የማያስተምረው የማይዘው ጥሩ አይደለም። እናንተም ደግሞ ካልተማራችሁ እንደፈለጋችሁ ልትኖሩ አትችሉም። እንደፈለጋችሁ የምትኖሩ ክስ ቢመጣባችሁ መልስ የምትሰጡ እንደው አማርኛውን እንኳን ነገር ደግሞ በደንብ የምታደርጉት ስትማሩ ነው ስንል ያልገባ የለም። በፍጹም ገባል። አይ እንዴ ዋነኛው እንደውም የኔ እሱ ነው፣ መሰረተ ትምህርቱ ነው ዋነኛው። አሁንም ትላንትና ማሳይቻለሁ አይደለም ይሄ እንትን ያነሳ ነው እዚያ ላይ ባነሳ ነው። አሁንማ እንዲያውም በቀጥታ የመጀመሪያ ደረጃ አሁን የምንጀምር አሁን ትምህርት ቤት ሲጀምር የምንጀምር ተማሪውን ነው የምናስገባ። ይገባል፣ ይቆጠራል፣ ይመዘገባል። አንድ አይቀር እንደው ታሞ ቤት ሆኖ እንደው ያቃተው አባት ካልሆነ በስተቀር ሁሉም ይማር ነበር። ሁሉም ይማራል። እኛ ደግሞ አባቶችንም እናስራለን። ለምን የማታስተምረው አንተ ምን አምሮብህ ኑረህ ነው አንተ እንዴት ሆነህ ኑረህ ነው ስንላቸው እሺ ይግባ ነው የሚሉ። እንደው አንድ ልጅ ቤት አይቀርም እና ደግሞ ተጠቀመ፣ አልተጎዳም። አዎ አንደኛ ወላጆች አሁንማ እኛ እንትን እየወጣን ራሳችን ይሄ ቡርሳ ሌላ ነገር የእሱ አልባሳት ልብስ ሁሉ አይሰጠዋል። የስራ ልብስ እንትን ድሮ እኮ ደብሩ ለብሶ ነው የሚማር የነበር የቆሎ ተማሪ። ዛሬ ደግሞ የራሳቸው የደንብ ልብስ አላቸው። ያ ሁሉ ይሰጣል። ያ መሰጠቱ ብቻ ሳይሆን አሁን ሰው ተመልሷል። እርግጥ ባለጌ አለ። ያንን ባለጌውን ደግሞ እንቀጠዋለን እኛ። እንደዚህ የምትል ከሆነ አንተ እኛ እንደ በብትር መቅጣት ተማሪ የሚከለክል ነገር የለም ትዋረዳለህ ስንለው ይተዋል። ባለው ለምን የምታየው ይሄንን ባለጌ ይሄን እረኛ እንላለን። እና አንዳንድ ጊዜ ኮስተር እንልበታለን። አስተዳዳሪ በነበሩበት በየወረዳዎች ማለት ነው እንደው እርስዎ በጣም ጥሩ ስራ ሰርቼ በጣም የምወደው የነበርኩበት ጊዜ ደስ የሚል ጊዜ አለ በነበሩበት ወረዳ? የትም ቦታ ማያን ጌታ ምንድን ነው ጥሩ ነገር ሰርተዋል በጣም ሁልጊዜ የሚነሳ ይባላል። ማጃንገታን እውነት ለመናገር ከህዝቡ ብዛትና ካለው ሀብት ብዛት አልሰራም። የምንድነው የአስተባባሪዎች እንትን ነው። እኔ ብዙ አልቆየሁም እዚህ ሀገር ላይ ብዙ አልቆየሁም። የአስተባባሪው ደካማነት ነው። እና ለምሳሌ ደብረ ወርቅ ብታይ ቤተክርስቲያኑ ተሰርታለች ቆንጆ ሆና። ያልተሰራ ነገር መንገድ ተሰርቷል። የአምራቾች የህብረት ስራ ማህበር ተሰርቷል። መዋኛ ሳይቀር ሁሉ ሰርተናል።
በእርሱ አስተባባሪነት አዎ አዎ በየወረዳው ያላሰሩበት መንገድ የለም። ደግሞ እንደምን ልሰራ መንገድ የለ፣ ቤተክርስቲያን የለ። ልማት በጣም ነው የሚወዱ። ኮሎኔል መንግስቱ ኃይለማርያም ሳይቀር መጥተው ልማቱን አይተውታል። ከማያትም በላይ ደግሞ እኔም እዚያ ተጠርቼ ኢንተርቪው ተደርጃለሁ። ምንድነው አንተ ግን እንደዚህ ሰው የሚማርልህ? ብዙዎች ከአንተ የበለጡ ቅኔ ያወቁ እንደው ይህንን ማንኛውንም ነገር አንጀት ጉበቱን የሚፈቱ አሉ። ለምን ነው ለአንተ ግን የሚገባል ሰው የሚገዛ? አሁን ለመሆኑ አንተ አይን ያያል ለምለው አይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም የሚባል እንዳንተ ያለው ነፍላላ ነው እለዋለሁ። በቃ ይገባል። ምንም ጭቅጭቅ የለም። ባለትዳሮች ገቡ ይሄ መሰረተ ትምህርት እንዳንተ ያለው ይገባል፣ ይማራል። መሰረተ ትምህርት ይወደውታል በጣም። አረ እንዴ ያ ኮሎኔል መንግስቱ ኃይለማርያም በጣም ነው የሚወደውታል። አረ በጣም ነው ይናገራሉ እሳቸው። ምን ነሱ አሁን ትላንትና ያሳየውን ስትያው ስንት ሚሊዮን ብር ነው ግብር የገባ እና ያንን አሁንም አይተውታል። እንዴት ይህን ያህል ሲያስገባ ሌላው ምን ሰራ ነው የሚሉ እሳቸው። ሌላው ደግሞ እኛን እሱም መግደል ነው ይላሉ ጓደኞች። እኛን የሚያስፈርድብን እሱ ነው እየተቅለበለበ እሱ ነው ይሉኛል። እኔ የሰራው እንጂ ምን አጠፋሁኝ? ምን አልኩ? እና እሱ ነው እንደዚህ የሚያደርግ። ግብር ሳይቀር ጠይቀዋል። ምን ያክል ገባ፣ ምን ያክል ተሰበሰበ ብለው ጠይቀው አማራ ክልል ባህር ዳር ሄደው ክልሉ የምስክር ወረቀት ብሎ ሰጠውታል። እሱን የጠየቁት እኔ በአማራ ክልል የገባው ገንዘብ አይታወቅም። ስለዚህ የእርሻ መጠቀሚያ ታክስና የገጠር መሬት ግብር ተሰብስቦ የሚያልቅ ሚያዝያ 30 ቀን እንትኑ ይሄ እስከ ሚያዝያ 30 ቀን ነው እንጂ ከዚህ ወዲያ ቀን አይሰጠውም። በኋላ የነሱ ደግሞ አልፎ ሄዷል። ስለዚህ ሴትና ወንድ ናቸው። ታይዋለህ፣ እንትኑን አይተዋል። ትናንትም ያንን ጻፍኩላቸው። እሳቸው ተቀብለው ዋናው ፕሬዚደንትና ምክትሏ ሴት ናት። ያንን ተቀብለው ጥያቄው ለምን ነው አሁን የመጣ? አይ አልገባም እዚህ አልኳቸው። እኔ የአቸፈር ወረዳ አስተዳዳሪ ነኝ። የአቸፈር ህዝብ ግብሩን የጨረሰ ታኅሳስ 30 ቀን ነው። እኛ በአንድ በኩል ግብር እናስገባለን፣ በሌላ በኩል ደግሞ ልማት እንሰራለን። ሁለቱንም ነው የምንሰራ እና ምንድን ነው የቀራቸው ስል የቀረውን ብር በሙሉ ሳይደብቁ ይህን ያህል ቀራሉ። ይህን ያልቀረ ሲሉኝ እኔ ጻፉ ደብዳቤ። በቀጥታ ግልባጩን ለሊቀመንበሮችና ሌሎቹን በተን። ያየው ብር ነው ያገባ፣ ያትርፍ ገባ። ትላንትናም ደግሞ ተደግሞ ተልኮ ትላንትም ተሰራይቶ ያው ልካ አሳውቀህልኛል። ዛሬ በዚያ ነው የሚተዳረዳው፣ ያለ መጨረስ ነው። ምክንያቱም እኔ ተዚያ ተግብሩ እሱ ልዩ ቅድና ፕሮግራም አለው የሚያስገባው። ሁለተኛ ደግሞ ሰው ይከፍልለታል ብሎ 10 ሳንቲም ለእኔ የሚሰጠኝ የለም። እኔም ስጡኝ አይደለም፣ እኔም ግብር ተቀብዬ እንካ አንደኛ ነው የሚባል ይሄ ሽልማት ነው። ኧረ ማን ግብር በማስገባት ግብር ብቻ አይደለም፣ ብዙ አለ፣ ብዙ የሚገባ ገንዘብ አለ፣ ብዙ ይገባል። እና ያንን ስሩን ሰው አያውቀውም። እና ሌላው ደግሞ ዝም ብሎ እየቀለለ እናንተ ክፈሉኝ እያለ ነው እያለፈ የሚሄድ እንጂ እንደኛ አይቆጣጠረው። ቆጣጠርና እነሱን ለምን ነው ግን መታሰር የምትፈልጉ? ለምን ነው ከኔ ጋር መጥፎ ቃል እንድናገር የምትፈልጉ? እኔ እኮ አደራ ተጥሎብኝ ነው ይህን ላስገባ ነው ወንበሩ ላይ የተቀመጡ እንጂ ስቀልድ ልውል አይደለም ስላቸው ዝቅ ያደረግና ሲያበቃ እንደው 70ም 80ም ብር 90ም ብር ከዚያም በላይም ብር ቢሆን ቁጭ ነው የሚያደርጋል። ዘግቶ ሂሳቡን የሚሄዳል ሙሉውን ማለት ነው። አዎ እግዚአብሔር ይስጥልኝ የምላቸው። ኳስ ጨዋታ ላይ ደግሞ ስቴዲየም ላይ ሄደው አንድ ኳስ ነው የሚጫወቱና 11 ኳስ ተጫዋች 11 ተጫዋች ካለ
11 ኳስ ገዛለሁ ምናምን ብሏል ይባላል። በአባባል ደረጃ ነው። ዝም ብለው ነው። ዝም ብለው አላሉ። አይ ዝም ብለው ነው። ስለ ኳሱም ደግሞ እርግጥ ኳሱ ብዙ የሰጠው ጥቅም አለ። አንደኛ ስፖርት ካልሰራ ካልተንቀሳቀሰ የሰው ልጅ ሽባ ነው የሚሆነው። ሁለተኛ ደረጃ ደግሞ ስፖርቱ ደግሞ ያፋቅራል። ያ ስፖርተኛው እንኳን ለብሶ ገብቶ ሲንቀሳቀስ ምናምን ሲታይ ሌላ ሁላ ይንቀሳቀሳል፣ ሌላ ሁላ ይላል እና በሞጣ በደብረ ወርቅ በዚህ በነሰርምና በዚያ ተወው ስለ ስፖርት ጉዳይ በጣም በጣም ነው እንትን የሚሉት። እንግዲህ እኛ ነን እነሱን ሁሉ ያወጣናቸው እየጠራን ነው እያልን ምን እያልን እያነቃቃና አንዳንድ ጊዜም ደግሞ ገንዘብ እያሰጠነ ለዚህ እርዱት እያልን ሀብታሞችን እና እንደዚህ አሉትን ብትረዷቸው ስንለው ሰዎችም ይሰጣሉና አገሩ ጥሩ ሀገር ነው። እውነቴን ልንገርህ እኔ ብዙ ሀገር አይቻለሁ። አገሩ ጥሩ ሀገር ነው። አገሩ ጥሩ ሀገር ይሁን እንጂ ደግሞ የሚያፋፋው ሰው የለም። ያንን ስፖርት ስለሰራ ስለደከመ ሰውን ስላለማመደ ለውጥ ስላሳየ ብዙ የማይንከባከቡት የሚመቀኑታል እና ደግሞ ይሄ ጥሩ አይደለም። የሰላም አምባሳደር ቆምጫባው ይባላል። ቆምጫባው ማለት ምን ማለት ነው? የስሙን ትርጉም ብዙ ጊዜ ሌላ ኢንተርቪው ጋር ሲናገሩ ስለሰማው እንደው እሱ ምንድነው ምን ማለት ነው ቆምጫባው ማለት? እንግዲህ ቆምጬ የሚለውን ስም ያወጣልኝ የመጀመሪያ ደረጃ ያ ወንድሜ መንግስቴ አለማየሁ ያልሆነ የእናቴ ልጅ እናቴ መንግስቴ አለማየሁ፣ ታዬ አለማየሁ፣ አዳሙ አለማየሁ፣ ሴቶች ደግሞ ዋለልኝ አለማየሁ፣ ታጫውት አለማየሁ ይባላሉ። መንግስቴ ተኳሽ ነው። ማልዶ ዝም ብሎ በዶሮ ጩኸት በረሃ ሂድ ይለዋል። ዝም ብሎ ከፍቶ ነው ቤቱን የሚሄድ። ረጅም አልቢን እና በልጅግ ነው መሳሪያው። በረጅም አልቢኑ ያሊን ወጨፎ ጥይት ያልቢን የሚጎርስ አውሬ ይገልበታል። ጥይት ተወቃሽ ነው። መሳሪያውም ቀና ነው ሲተኮስ። በልጅጉን ደግሞ ዝም ብሎ ይይዘዋል ለጀጥ እና ጥይቱ የተለያየ ነው። የበልጅግ ጥይት እና የምንሽር ጥይት የተለያየ ነው። ኋላ እሱ ቆምጬ አለ ደርሶ። እኔ በሁለመናው ችኩል ነኝ በማንኛውም ነገር። ቆምጬ ተባሉ። ስንተኛ ልጅ ነው አሁን ለቤተሰብ? ለቤተሰብ እናቴ የልፍኛዬን ዓለም ትባላለች። እነዚህ መንግስቴ አለማየሁ፣ ታዬ አለማየሁ፣ አዳሙ አለማየሁ፣ ታጫውት አለማየሁ እና እነዚህ ልጆች 3 ሴት ናቸው። ቀሩት የቆጠሩ ሁሉ ወንዶች ናቸው። ከነሱ በኋላ የኔን አባት አግብታ እምቢ አላገባም ብላ ነበር። በመጨረሻ ደረጃ በስንት ልመና በስንት የኔን አባት አገባችና የመጀመሪያዋ ልጅ እመቤት አምባው ትባላለች። ሁለተኛው ልጅ ያው እኔ ነኝ። ሶስተኛ ልጅ ደግሞ አሉ ሴቶች አሉ። እነዚያ ተወለዱ። እነዚያ አለን ሌላ አባት የተወለድነች አለን በሞላ አሉ። ሁሎችም ቤት ሰርተዋል አሉ አለን። እነዚያ ስንት ናቸው አይደል? አብዛኛውን አሁን ሁሉም ጨርሰው ስራቸውን ይዘዋል። አብዛኛውን አዲስ አበባ ናቸው። አዲስ አበባ ናቸው አሉ። አድርሰዋል በደንብ። አዎ ትልልቅ ደረጃ ጋር ደርሰዋል። ደህና ላይ ነው የደረሱ እና ልጆችም ቁጣ ናቸው። አዎ በደንብ ያሳደጓቸው ይባላል። ያገኙትን ሁሉም እኔ ኧረ እነሱ እንደሆነ ውሸቴን አልናገርም። ጠላ አይጠጡም። እንደዚህ ጉዳይ ቢሆንም እንዲቀምሶ መተው እንደዚህ እንጂ አይጠጡም። በደንብ በስርዓቱን በጠበቀ መንገድ ነው አሳድገው። እኔ አልደርስባቸውም በእነሱ። እኔማ ተናጋሪ ነኝ። እነሱ አይናገሩም፣ ዝም ነው። እንኳን ሌላ ይሄንን እንኳን ተርቢስ ሰጥ አሁን ድርሳን መድገም፣ ዳዊት መድገም፣ የሞተ ማልቀስ፣ የታመመ ማየት ነው። ብዙ አመት ኑሯል ከባለቤቷ ጋር? አዎ እነዚህ ሁላ ልጆች የተወለዱ
ብዙ አመት ነው አንድ ላይ በትዳር ይኖሩ። ብዙ ነው፣ ብዙ አመት ነው። ያ በጣም ሁላ ሲሆን አንጣላም። አዎ አዎ በጣም አዛዥ በዚህ በቤቱ አዛዥ በምናምን ጣልቃ አልገባም። ይሄ ሊገዛ ይሄ ይደረግ ይሄ ይፈጠር ይደረግ የሚባል የለም። በእናንተ ጊዜ እኮ የነበረው ፍቅር በጣም ደስ የሚል ነበር። አዎ የለም ገንዘብ ገንዘብ እኔ እንደውም እንካ ቆጥረ መንገዱ እንኳ ምናምን በህግ ወይ በባንክ ትልክልኝ እንደሆነ እንጂ እንካ እስቲ በመንገድ ለሻይ ይሆን አትለኝም፣ አልቀበልም። አዲስ አበባ አሁንም ድረስ እየተጠሩ እንትን ይላሉ፣ አገር ይጎበኛሉ። ሁልጊዜ ጸጥታ። ሞፈር ዘመተ ምን ማለት ነው? ሞፈር ዘመተ አልፎ ሄዶ ማረስ ይላሉ ብዙ ጊዜ። አለንግ ለምሳሌ ጫጎ ሄዶ ያርሳል በሰው ቤተክርስቲያን በሰው ደብር ያ ነው። እና የዛን ጊዜ ደግሞ አባቱ ደግሞ የወንድሜ አባት ገጅባ ይወለዳል፣ ገነት ይወለዳል፣ እዚያ ይወለዳል። እዚያ ሁላ መሬት አለው፣ እዚያ ሁላ መሬት አለው አልፎ እዚያ አለው። እና ከላ ቁም አይልህ ለምን መጀመሪያ ስሪቱ ተወላጅ ነህ እዚያ ላይ ያንን ደግሞ ፈቶ በሽምግልና እንደኛ ያለ ሰው መንገር። ድሮ ሲያርሰው አልነበር፣ ዛሬ ቢያርሰው ምን ሆነ እሱ? ወይ መሬት ጠበበ የምትሉ እንደሆነ በቅጡ ይደባለቅና እያንዳንዱ ቀበሌ ይገንጠል በሉ ነው የምላቸው በይፋ። እንታኔን ማነው ይሄ ዘለቀ በየነ ርዕሰ መስተዳድር ሆኖ ነግሬያቸዋለሁ። ምንድነው እዚያ በገዛ ሀገሩ የሚንከራተት ምን ቸገራቸው? ከምግብ ደግሞ አትክልት ነው በጣም የሚወዱ ይባላል። እሱ ነው። ከመጠጥ ደግሞ ጠጅ እንኳ እንደው ብዙ ጨክኛ ጠጣ ነበር እና ኋላ ግን እያስቸገረ መጣ። ጥሩ አይደለም እና አትክልት ጥሩ ነው። ከሁሉ ነገር ደግሞ መጥፎ ነገር አልወድም። እንደውም ሰውን የሚያቆሽ ነገር የሚሳደብ ሰው የሚያዋርድ ሰው አልወድም። ባለ ጉዳዩንም ቢሆን አንድ ጊዜ ዳኛውን ፍትሐዊ ቀለም ወርቅ ማዘንጃ ሀገራቸው ደብረ ወርቅ ነው አና ችሎት ላይ ሰደቡት ሰውዬው። አና ቢሮ ሆነውና ትክክል አይደለም መስዋዕት አልኳቸው። ችሎት ላይ ሰው ይሳደባል እንዴ? ሰውዬው እሱ አያውቅም። እሱ ደግሞ ቁጭ ብለው ጥሩ አድርገው ቅዳሴም ስራ ጨሱ ነው ቀድሰዋል። ሌላም ነገር አድርገዋል። ለምን ነው እንደዚህ ብሎ የተናገረው? እኔ ወደፊት እናገራለሁ። እንደውም በዜና ነው የምናገር፣ በዜና ማሰራጫ ስላቸው ስቀው እንደተናገር ነው የምቆጥረው ያሉና ለጊዜው በኋላ መረቁኝ እና መናገር ሰዎች እና በችሎት ላይ ማዋረድ፣ ችሎት ላይ ያለበትን ጉዳይ በተከሰሰበት ሰው መግደል ወንጀል በማያወላውልና በማያጠራጥር በሶስት ማስረጃ ተመስክሮብሃል አለህ ወይ መከላከያ ትከላከላለህ ወይ ማለት ሲገባ ሌላ ነገር የምትቀሰቅሱ ለምን ነው? እሷም ሞታል፣ እስር ቤት ነው ያለ። ከቤተሰብ ተለይቶ ግዞት ውስጥ ነው ተከቶ ያለ። ለምን ነው እላለሁ። እስረኛው ደግሞ ያንን ይሰማና ቆምጨን የተናገረ የማርያም ጠላት ዳኛውንም ቢሆን አሻረልኝ እንጂ ስለሚወደዱ በጣም እስረኛም አይሰብርብኝ አይሄድም። ጠላም ደግሞ ስራ ስሁን ጠጡ ጠላ እስከምትጠግቡ ጠጡ ስለሚሉ ስለሚንከባከቧቸው በጣም ኮሎኔል መንግስቱ ኃይለማርያም ጠርተው ሸልመውታል አዲስ አበባ ድረስ። አሁን ሁልጊዜ ነው የሚጠሩኝ። እንዲያውም አሁን ጠርተው ተሸልመዋል። አሁን ታየ በያበል የሚባል እሳቸው የሚወዱት ልዩ ጸሐፊ ነው። ያሽታየ ጓድ ቆምጨን አንተ ሸኝልኝ በቃ እሳቸው ከኔ ጋር ያህደው ወይ ሌላ ነገር እንዳይነግሩ ወይ ስራ እንዳይፈቱ እና በጣም ነው ሲሄዱም ደግሞ እዚህ እነ ጓድካሲያን በጣም ይወዷቸዋል። መንግስቱ ጓድ ቆምጨ እንዴት ነው ደህና ነው እንዴ? ሬዲዮኑ ቆመ ምን ሆኖ ነው ከልክላችሁት ነው? በቃ ኧረ ይናገራል ባይወጣ ነው ሙያው ነው ይናገራል። ጋዜጠኛ ይወዳል እሱ እንዲያውም ከኛ በላይ በጣም ነው የሚያከብር። አንድ ጊዜ ጋዜጠኞች በሙሉ ህግ ያውቃሉ እየተናገረ ማን የሚለውን ተጠየቁ። ጓድ ፍቅረ ስላሴ እንደዚህ ብለህ ተናገራል ማን ነው ጥሩ አሉ።
በጠቅላላ አልኋቸው። ገሌ የሚባል የለም። የህግ ሰው ናቸው። ፈርተው አክብረው ነው የሚናገሩ አልኋቸው። አንድ ጋዜጠኛ አትወድም አሉኝ። ማንንም አልወድ ደግሞ እኔ ምን አለኝ ምን አጠፋኝ ስላቸው ያን ጋዜጠኛ ነገር እሱ ባለጌ ነው ይሰክራል አልኳቸው። በቃ ያ ተመከረ። በክፍለ ሀገር ደረጃ ተወ። ጋሽ ቆምጨ በጣም የእሱ ታሪክ ቢባል አያልቅም። በጣም ብዙ ታሪክ የሰሩ አይደለም በደብረ ማርቆስ በኢትዮጵያ እንደ ሀብት የሚታዩ ሰው ናቸው። በጣም ብዙ የምናወራው ነገር ይኖራል። ዛሬ ግን በጣም እንግዲህ ተቸግረውም ቢሆን አክብረውኝ በጣም ከትልቅ ክብር ጋር ለሰጡኝ ውይይት በጣም ነው ኢንተርቪው በጣም ነው የማመሰግነው። እሱን በጤና ዛሬም ወደፊትም ያኑርልን። በጣም ነው የምንወደውት። መጨረሻ ላይ እንደው ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጥዎትና እንሰነባበት። በጣም ለማመሰግን የምትመሰገን ወንድሜ ነህ። አንደኛ የሀገሬ ልጅ ነህ። ሁለተኛ ደረጃ ደግሞ መርጌታ ፀሐይ ማለት እግዚአብሔር ማለት ነው። እንዴት አንተ ሰው እግዚአብሔር ትላለህ ለሚለው በመልካቸው ቀይ ትክክል መልአክ ናቸው። ሁለተኛ ደረጃ ደግሞ ጽናጽሏንና ከበሮ ጋር ሲያገናኙት በጣም እውነት ልንገርህ እንደው እኔ ዛሬ ምን ያህል ሊመጣ ይደርሳል። የሰርጎ አባት ማለት ነው። የፋዘር አባት እሱ እና እንደዚህ ነው ስትለኝና የድርጅትህን ስም ደግሞ በእነሱ ስም ማድረግህ በጣም የሚደነቅና የሚመሰገን ነው። ወደፊትም አብረን እንሰራለን። ልረዳህም እችላለሁ። በምረዳበት አቅሜ በሚረዳበትም ልረዳህ እችላለሁም እና ጥሩ ነው። ጥሩዎች ናችሁ በእውነት ሰው አይወጣበትም በሀገራችን እንጂ ጥሩ ሰዎች፣ እርጋታችሁ፣ ማስተዋላችሁ፣ ሁለተኛ ደረጃ ደግሞ የሚሄደውን ቃልና የማይሄደውን ለይታችሁ የምታውቁ ሰውን አገርን ለመጥቀም የምትጥር ሰው መሆንህን በመልክ ነው ገና ያረጋግጡ ገና በመልክ እና ስለዚህ አሁን ይሄ የምታየው ቤተክርስቲያን ማርቆስ ብትለው ሚካኤል ብትለው እውነቴን ልንገርህ እኔ ዕደ ጥበብ መስራት የእንጨት ስራ ምናምን መስራት አልችልም እንጂ ስራ ላይ ጦሜን ደፍቶኝ እስከ 12 ሰዓት ቢውል ስራው ለተሰራ ነው ደስ የሚለኝ እንጂ ለራበኝ አይደለም። አይረበኝም። የትም ቦታ ቢሆን የትም ቦታ ነው የምልህና ሀገራችን የታደለችነት በዚህ በኩል እና ወደፊትም ቢሆን እኔ አገሩን መጥቼ አየዋለሁ። ዛሬ ስራ ፈተህ በውዷ ስራ ላይ እዚህ ላይ ከአንድም እስከ 3 ሆናችሁ ስራ እንደፈታችሁልኝ እኔ አይቻለሁኝ። አሁን ይሄ ዘላለም የምናመሰግንህ ክልሉ ጭምር እኛ ብቻ ሳንሆን እና ይህም ሁለተኛ ጊዜ ነው የላከው አንተ እና ስለዚህ በደቂቃ ነው ያደረስከው ደግሞ በደቂቃ እና ወደፊት አብረን እንሰራለን። በጣም ነው ደስ ያለኝ። እኔም እሱን መጥቼ በማናገሬ በጣም ትልቅ ክብር ነው የሚሰማኝ። ሰው ማናገር ለእኛ በጣም ክብር ነው። በጣም የሀገር እንቁ የሀገር በጣም ተወዳጅ የሆኑ ስሙ በየቦታው የሚወራ ሲጠራ በጣም እንደ ጋሽ ቆምጨ የሚባሉ ሰው ናት እና ሰው መጥቼ በማናገሬ በጣም እኔ በህይወቴ ውስጥ በጣም ትልቅ ቦታ የሚሰጠው ነው። ስለዚህ ወደፊትም መጠን ያለውን ነገር እንከታተላለን። ብዙ ነው የጎጃም ሰው ነው። ጎጃም እኮ ሀገሩን ይወዳል። የትም ቦታ አልኋቸው እና የሶስም ብቻ እኮ ያስከብራል። ሌላው ይቅርና ስሙ ብቻ ያስከብራል። ይሄንን ያህል ነገሮኛል አላፍ ስሙ ያስከብራል። ስሙ ለሁሉም ሰው የማያውቀው የለም። ህፃን ቢባል አዋቂ ቢባል ሁሉም በሚባል ደረጃ የሚታወቁ ሰዎች ነው። እሱን ደግሞ መጥቼ በማናገር ለኔ በጣም አሁንም ደግሜ የምነግሮት ትልቅ ኩራት ነው፣ ትልቅ ክብር ነው። ወደፊት ደግሞ በደንብ ከሱ ጋር በደንብ እናወራለን። የዳቦ ቆረሳ ይኖራል። ዳቦን ቁረስና ከዛ በኋላ
ቡናችንን ጠጥተን እንሰነባበታለን ማለት ነው። ዳኘ ሰርጎ ሚዲያ በጣም እጅግ ከምንወዳቸው ከምናከብራቸው ጓድ አቃቢ ሰላም ቆምጫባው ጋር የነበረኝ ቆይታ ይህን ይመስላል። እሳቸው መጥቼ በማናገሬ በጣም እጅግ ከልብ ክብር ይሰማኛል። እሳቸውን ማውራት ለእኔ በጣም ትልቅ ክብር ነውና እስካሁን ድረስ ስለነበረን ቆይታ እጅግ ከልብ እናመሰግናለን። አሁን ደግሞ የዳቦ ቆረሳ በማድረግ ፕሮግራማችንን እንዘጋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ በሰላም ሰውን ከሞት ሀገሩን ከጥፋት አድነልን። አስተማማኝ ሰላም ስጠን። የበቀለውን ከበረድ ከተል አድነልና የታመሙትን ደግሞ ማርልና የሞቱትን ነፍሳቸውን ማርልና። ፈጣሪያችን ይችን የተቀደሰች ሀገር እባክህን ሰላም አድርግልና። እናንተም ደግሞ ከዚያ መጣችሁ ዳቦ ገዝታችሁ የእግዚአብሔርን ስም መጥራታችሁ ደግሞ ነገ ማለዳ ደግሞ ችግራችሁን ሁሉ አስወግዶ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ቀኗ እናቴ ቅድስት ድንግል ማርያም ደግሞ የበለጠን እንደምትረዳንና የበለጠ እንደምትረዳችሁ ሀገራችንንም እንደምትረዳልና በእግዚአብሔር አልጠራጠርም። አመሰግናለሁ። ሀገራችንን ጌታችንን ጠብቅልን፣ ፍቅር አውርድልን።